በቀጣይ ዓመት ዩቲዩበር ለመሆን ያሰባችሁና በቅርብ ጊዜ ዩቲዩብ የጀመራችሁ ዩቲዩብ ቪዲዮ ስትለቁ እይታ የማያገኝላችሁ እንደዚሁም ሌሎች ዩቲዩብ ላይ መስራት የምትፈልጉ ሰዎች በአጠቃላይ የዛሬው ቪዲዮ በጣም ይጠቅማችኋል። እኔ ለ4 ዓመታት ዩቲዩብ ላይ ስለፋ እነዚህን የዩቲዩብ ህጎች ባለማወቄ ብዙ መስዋዕትነት ያስከፈሉኝን 7 ህጎችን ለእናንተ ዛሬ በዚህ ቪዲዮ ነግራችኋለሁ። ስፔሻሊ ዩቲዩብ ከመጀመሪያ በፊት እነዚህን ህጎች በደንብ አውቄ ቢሆን ኖሮ ከዚህ በበለጠ በአጭር ጊዜ ስኬታማ ሆን ነበር። ምክንያቱም እነዚህን ህጎች ባለማወቄ በርካታ ነገሮችን አጥቻለሁና ነው። ከዛሬ 4 ዓመት በፊት የከፈትኩት አንድ ቻናል ለአመታት እነዚህን ህጎች ባለማወቄ ምክንያት ብዙ መስዋዕትነት አስከፍሎኛል። እናንተም እነዚህን ህጎች በደንብ አድርጋችሁ በማወቅና ቻናላችሁ ላይ በመተግበር በቀላሉ ዩቲዩብ ላይ ቫይራል መውጣት ትችላላችሁ። በቀጣይ ዓመትም ዩቲዩበር የመሆን እቅዱ ካላችሁ እነዚህን ህጎችን መተግበራችሁን ቀድማችሁ ማረጋገጥ ይኖርባችኋል። ወደ ህጎቹ እንሂድ። ከዚያ በፊት ግን ከዩቲዩብ የተለያዩ ቁም ነገሮችን ማግኘት የምትፈልጉ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ አድርጉ። በተለያዩ ሰዓት የተለያዩ ጠቃሚ ቪዲዮዎችን ወደ እናንተ እናደርሳለን። አሁን በቀጥታ ወደ ቪዲዮ እንሂድ። እንግዲህ እንደነገርኳችሁ ዩቲዩብ ቻናል ከመጀመራችሁ በፊት ማወቅ ያለባችሁ በጣም ወሳኝ ህጎች አሉ። ከነዛ ውስጥ የመጀመሪያው ህግ ማንኛውም ዩቲዩብ ላይ የመስራት እቅድ ያለው ሰው ወይም ደግሞ ዩቲዩብ ላይ መስራት የሚፈልግ ሰው ሊያደርገው የሚገባ ወሳኝ ህግ ነው። እሱ ምንድነው? ግልጽ የሆነ የስራ ይዘት ዘርፍ ወይም ደግሞ ኒች መምረጥ አለበት። በምን ዘርፍ ነው ዩቲዩብ ላይ መስራት የሚፈልገው? በጤና ዘርፍ ነው? በምግብ ዝግጅት ዘርፍ ነው? በትራቭል ወይም ደግሞ በጉዞ ዘርፍ ነው? በምን ዘርፍ ነው ዩቲዩብ ላይ መስራት የሚፈልገው? ይህንን በደንብ ማወቅና መለየት መቻል አለበት መጀመሪያ ላይ ማለት ነው። አንድ የምነግራችሁ ወሳኝ ነጥብ አለ እዚህ ጋር። ለምሳሌ ጌሚንግ፣ የምግብ ዝግጅት እንደዚሁም ጉዞን አንድ ላይ የሚቀላቅል ከሆነ እንግዲህ ተመልካቾቹ በጣም ይወዛገባሉ። ከተወዛገቡ ደግሞ የትኛው ተመልካች ከሱ ጋር ሊቆይ አይፈልግም። ሰብስክራይበሩ 10 ሆኖ እድሜውን ሊጨርስ ይችላል። ቪዲዮ እኮ ቫይራል ሊወጣለት ይችላል። በአጋጣሚ ለምሳሌ አሪፍ ቪዲዮ ሰርቶ ዛሬ አሪፍ የስነ ምግብ ቪዲዮ ቢሰራና ያ ቪዲዮ በደንብ ቢታይ 10,000 20,000 በጣም ኦቨር ሊታይለት ይችላል። ከዛም 100,000 ሁላ ሊታይለት ይችላል። ከዛም በኋላ ነገ ደግሞ ሲለቅ የሆነ ስራ ሲለቅ አሁንም ይታይለት ይችላል። ሌላ ነገር ከለቀቀ ማለት ነው። አሁን ትራቭል ቢለቅ አሁንም ይታይለት ይችላል። ከዛም በኋላ ሌሎችም ሲለቅ እንደዚሁ ይታይለታል። ግን ሰብስክራይበሮቹ ወይም ደግሞ እሱን የሚከተሉት ነገ ለሱ ቅርስ ሆነው ቪዲዮ በለቀቀ ሰዓት የሱን ቪዲዮ እየተከታተሉ ኢንጌጅመንቱን ወይም ደግሞ ዩቲዩብ ላይ ያለውን ቫይራሊቲ የሚወስኑ ሰዎች ወይም ሰብስክራይበሮች የምንላቸው እነዛ ሰዎች ሊመጡለት አይችሉም። ምክንያቱም እነሱ የሚፈልገው አዘባረቀባቸዋል። እኔ ለምሳሌ የስፖርት ኮንቴንት የሚወድ ከሆነ ስፖርት ቻናሎችን ሰብስክራይብ ማድረግ የምፈልግ ከሆነ ሰውየው ዛሬ ስፖርት ነገ ስነ ምግብ ከነገ ወዲያ ትራቭል የሚለቅ ከሆነ ያንን ሰው ሰብስክራይብ አላደርገውም። ምክንያቱ ለምንድን ነው? እኔ የምፈልገው ስፖርት ብቻ የሚለቅ ሰው ስለሆነ ማለት ነው። ስለዚህ ሰብስክራይበር ማፍራት አይችልም አንድ ኒች ካለቀቀ። እዚህ ጋር ልታስተውሉልኝ የምፈልገው አንድ ነገር አለ። የሆኑ አንዳንድ ጊዜ ምን እናደርጋለን? በርካታ የሀገራችን የዩቲዩብ ቻናሎች የሚያደርጉት ነገር አለ። መጀመሪያ ኒች ሪሰርች ሲያደርጉ ወይም ደግሞ የዩቲዩብ ስራ ዘርፍ ሪሰርች ሲያደርጉ ግራ ይገባቸዋል። በየትኛው ዘርፍ ነው ለኔ የሚዋጣልኝ? ተመልካችስ የማገኘው በየትኛው ነው? ሪሰርች አድርገው ሪሰርቻቸው ላይ ራሱ መወሰን ይከብዳቸዋልና እንደዛ ሲሆን በጣም ሲያስቸግራቸው ምን ያደርጋሉ? የተለያዩ ዘርፎችን ለ1 ወር ወይም ደግሞ ለ2 ወር ጊዜ ብቻ እነዛን ዘርፎች የተለያዩ ዘርፎችን ይሞክራሉ። ጀስት ለሙከራ ማለት ነው። ይለቃሉ። ለምሳሌ ዛሬ የፊልም ሪቪው ከለቀቁ ነገ ቡክ ሪቪው ይለቃሉ። ከነገ ወዲያ ደግሞ ትራቭል ይለቃሉ። ከዛ ወዲያ የሆኑ ነገሮችን ይለቃሉ። ከነዚህ ቪዲዮዎች ውስጥ ቫይራል የወጣውን አንዱን እንደ ዋና ኒቻቸው ይይዙና ሌሎቹን ከዛ በፊት የለቀቁትን ምን ያደርጉታል? ፕራይቬት ያደርጉታል። እንደዚህ ያደረጉ በርካታ ቻናሎችን ሊስት ማድረግ እንችላለን። አሁን ላይ ከ500,000 እና ከ600,000 ሰብስክራይበር በላይ የደረሱ የዛሬ 5 ዓመት ወይም 4 ዓመት አካባቢ እንደዛ ሲያደርጉ አስታውሳለሁ እኔ ራሱ ማለት ነው። ይሄ ችግር የለውም። ለ1 ወር ያህል እንደዛ አድርጋችሁ ለእናንተ ግን የሚቀላችሁንና ተመልካች ልታፈሩበት የሚችሉትን ኒች ከዛ ከለቀቃችሁት ቪዲዮ ውስጥ መምረጥ ትችላላችሁ ማለት ነው። ይሄ በጣም ወሳኝ ነገር ነው። ይሄን ልትጠቀሙት ትችላላችሁ። ግን ዘላቂ ልትይዙት የሚገባው አንድ ኒች ብቻ ነው፣ አንድ ርዕስ ብቻ። ምክንያቱም የራሳችሁን ኦዲየንስ ለመገንባት ስለሚረዳችሁ ማለት ነው። ሰብስክራይበሮች የተዘበራረቀ እንደነገርኳችሁ የተዘበራረቀ ምናምን አይፈልጉም። የተዘበራረቀ ቶፒክ አይፈልጉም። እናንተን የሚፈልጉ አንድ ሰብስክራይበሮች ነው የምገነቡት፣ አንድ ኦዲየንስ ነው የምገነቡት። እነዛ ኦዲየንሶች ደግሞ የእናንተን የዩቲዩብ ጉዞ ይወስኑታል። ለምሳሌ 1000 ሰብስክራይበር ያለው ሰው እነዛ 1000 ሰብስክራይበሮቹ ወደውት በጉጉት የሚጠብቁ ከሆነ ያንን ሰው ስለዚህ እነዛ ሰብስክራይበሮች በሰፊ ሰዓት ያንን ቪዲዮ የሚያዩለት ከሆነ ለምሳሌ ዛሬ የ9 ደቂቃ ቪዲዮ ቢለቅ ያንን የ9 ደቂቃ ቪዲዮ ሙሉ ካዩለት ዩቲዩብ ምን ያደርጋል? ሰብስክራይበሮቹ የሱ ወዳጆች ወደውታል። ስለዚህ ዩቲዩብ ምን ያደርገዋል? ሪኮመንድ ያደርገዋል ማለት ነው። በዛ መልኩ እየታየለት ይሄዳል ማለት ነው። እንደዚህ ሰብስክራይበሮች ወሳኝ ነገር ስለሆኑ ስለዚህ ሰብስክራይበሮቻችን የሚመቻቸውን አንድ ኒች መምረጥ መቻል አለብን፣ አንድ ርዕስ ማለት ነው። ሁለተኛው ህግ ደግሞ ታርጌት ኦዲየንስ
ኢላማ የኦዲየንስ ወይም የተመልካቾች ኢላማ ስፔሻሊ አውቶሜሽን የምትሰሩ ሰዎች ይሄ ግዴታ ነው ሲጀምር በጣም ግዴታ የሆነ ነገር ነው። ምክንያቱም ዩናይትድ ስቴትስን ታርጌት አድርጋችሁ ወይም ደግሞ ዩናይትድ ስቴትስ ኦዲየንስን ታርጌት አድርጋችሁ የምትሰሩ ከሆነ እነሱ ላይ ማተኮር አለባችሁ። ዩናይትድ ስቴትስ ላይ ቫይራል የሚወጣው ርዕስ ምንድን ነው፣ በምን ጉዳይ ልስራ የሚለውን በደንብ ማተኮር ይኖርባቸዋል። ስለ አውቶሜሽን በነገራችን ላይ በቀጣይ የሚገርም እንደዚህ አይነት ፓወርፖይንት አዘጋጅቻለሁ። ፉል ኮርስ ነው። በደንብ አድርጌ በደንብ አሳያችኋለሁ። ፓወርፖይንቱንም የምታገኙበት ወይ ይኖራል። እሱንም በቀጣይ ቪዲዮ ነግራችኋለሁ። አሁን እዚህ ጋር ምንድነው ልላችሁ የፈለጉት ለምሳሌ የኛ ቶፒክ ኢትዮጵያዊ ከሆነ የሚያየው ወይም ደግሞ የኢትዮጵያ ኦዲየንሶች ከሆነ በደንብ የሚያዘወትሩት ስለዚህ ኢትዮጵያውያን በዚህ ሰዓት የሚፈልጉት ምንድን ነው? ለምሳሌ ልንገራችሁ በቀላሉ እኛ ቴክ ኮንቴንት ላይ ስለምንሰራ ማለት ነው። የኢትዮጵያ ንግድ ባንክ አፕሊኬሽን ተቀያየረ። የንግድ ባንክ ወይም ሲቢኢ አፕሊኬሽኑ በጣም ተቀያየረና ህዝቡ በጣም ተወዛገበ። ስለዚህ በዚህ ሰዓት የኢትዮጵያ ኦዲየንሶች ምን ይፈልጋሉ ማለት ነው? ያንን አፕሊኬሽን የሚያብራራላቸው ሰው ይፈልጋሉ። ለምሳሌ ነው ያልኳችሁ። ስለዚህ ያንን አፕሊኬሽን በደንብ አድርጎ የሚያብራራ ሰው በደንብ ቪዲዮ ቫይራል ይወጣል ማለት ነው። ለምን? ታርጌት ኦዲየንሶቹን ታርጌት አድርጎ ነው እየሰራ ያለው ማለት ነው ያ ሰው። ስለዚህ ኦዲየንሳችሁን ታርጌት ማድረግ አለባችሁ። የቱ ጋር ነው የተመልካቾች ከየት ነው የሚመጡት? ምንድን ነው የሚፈልጉት? ይሄንም በደንብ ኢላማችሁን ወይም ደግሞ ታርጌታችሁን መምታት መቻል አለባችሁ። ስለዚህ ታርጌት ኦዲየንሳችሁ የት እንደሆነ በደንብ ማጥናት ይኖርባችኋል። ገና ቻናላችሁን ከመክፈታችሁ በፊት ነው ይሄን ማተኮር ያለባችሁ። ምክንያቱም ከዛ በኋላ ቪዲዮአችሁን ስትሰሩ በጣም ይቀላችኋል። ወደ ሶስተኛው ህግ እንለፍ። ሶስተኛው ህግ ደግሞ የይዘት እቅድ ማዘጋጀት ወይም ደግሞ ኮንቴንት ፕላኒንግ እንለዋለን። የይዘት እቅድ ማዘጋጀት ማለት ቪዲዮ ከመስራታችሁ በፊት ወይም ደግሞ ዛሬ ለምሳሌ አንድ ቪዲዮ መስራት ፈልጋችሁ በቃ ዛሬ ነው ተነስታችሁ ዝም ብላችሁ ማውራት አይደለም። ቪዲዮ ኮንቴንት ፕላን ያስፈልጋል። ቢያንስ እንደውም አንዳንድ ዩቲዩበሮች ምን ይላሉ? ከ20 እስከ 30 የሚደርስ ኮንቴንት ፕላኖች ማዘጋጀት ጥሩ ነው ይላሉ። ኮንቴንት ፕላኖች ማለት ለምሳሌ ዛሬ የምለቀው ቪዲዮ በርዕሱ በዚህ ጉዳይ ነው፣ ስለዚህ ነገር አወራለሁ፣ አንድ ኮንቴንት። ሁለት ኮንቴንት ደግሞ ቀጣይ ደግሞ የምለቀው ይሄን ቪዲዮ ነው፣ ይሄንን ርዕስ በደንብ አድርጌ አጠናበታለሁኝ ብላችሁ መስራት። ሌላኛው ደግሞ እዚህ ህግ ስር የተወሰነ ስክሪፕት መጻፍ፣ የተወሰነ ያህል ለምሳሌ እናንተ ቶፒክ ዋና የምትሏቸውን መያዝ፣ በቃ አሬንጅድ የሆነ ነገር ለኦዲየንሳችሁ ለመስጠት ሲባል ማለት ነው። ስለዚህ ይህም በጣም ወሳኝ የሆነ ህግ ነው። ምክንያቱም ቀድማችሁ የሆኑ ኮንቴንቶችን ካላዘጋጃችሁ እመኑን ቅርብ ወራጅ ነው የምትሆኑት። ልክ አንድ ወር ከሰራችሁ በኋላ ተስፋ ቆረጥ ነው የምታደርጉት። ምክንያቱም ቀጣይ የምትሰሩት ሐሳብ ጥፍት ነው የሚልባችሁ። ሐሳብ ሲጠፋባችሁ እንደውም ብትወውሳ ወይ ነገ ብሰራስ ከነገ ወዲያ ብሰራስ እያላችሁ ከዛን ዩቲዩብ ይሄ ኮንሲስታንሲ የምንለው ወይም ደግሞ በየሰዓቱ መልቀቅ የምንለው ነገር ሙሉ ለሙሉ ቻናላችሁ ያጣል። ከዛ በኋላ ቻናላችሁ ይደክማል ማለት ነው። ይሄንን በደንብ ልታስቡበት ይገባል። ወደ ቀጣዩ እንለፍ። ወደ ቀጣዩ ስናልፍ አራተኛው ደግሞ በመሰረታዊ የቪዲዮ ኤዲቲንግ ላይ ማተኮር። ቪዲዮ ኤዲተር መሆን አይጠበቅባችሁም በነገራችን ላይ ዩቲዩብ ለመጀመር ወይም ደግሞ ቪዲዮ ኤዲተር ፈልጋችሁ መቅጠር አያስፈልጋችሁም ዩቲዩብ ለመጀመር ማለት ነው። ወሳኝ የሚባሉትን ቤዚክ የቪዲዮ ኤዲቲንጎችን ማወቅ ብቻ በቂ ነው። ቤዚክ ኤዲቲንግ የምንላቸው ለምሳሌ አላስፈላጊ የሆኑትን ነጥቦችን ከቪዲዮ ውስጥ ቆርጦ ማውጣት፣ እንደዚሁም ቪዲዮ ላይ ረዘም ያለ ዝምታ ካለ ያንን ቆርጦ ማውጣት፣ እነዚህ ቤዚክ ኤዲቲንግ ይባላሉ። ሁለተኛው ነገር ደግሞ ኤዲት ስናደርግ ከቪዲዮ ይልቅ ወይም ስንቀረጽ ከቪዲዮ ይልቅ ድምፁ ላይ ማተኮር ይኖርብናል። ቪዲዮ በጭራሽ ሊያስጨንቀን አይገባም። አሪፍ ላይቲንግ ካገኘን አሪፍ ላይቲንግ አገኘን እንቀርጻለን በቻልነው አቅም ዲቫይሳችን በሚችለው አቅም። ለምሳሌ ስልካችሁ ሎ ሬንጅ ከሆነ ከዚህ በፊት ነግሬያቸዋለሁ፣ በቃ ውርድ ያለ ራሱ ቢሆን ድምፁ ላይ ማተኮር፣ ድምፁን እንዴት አድርገን ነው የምንቀርጸው የሚለውን በደንብ አድርጋችሁ እዛ ትዙ ላይ ታተኩራላችሁ ማለት ነው። ከዛ በኋላ ሰው የሚፈልገው ድምፁን መስማት ነው ከቪዲዮ ይልቅ ማለት ነው። ለምሳሌ ሎ ኳሊቲ ወይም ደግሞ ቪዲዮ የወረደ ሆኖ ድምፁ አሪፍ ከሚሆንና ድምፁ የወረደ ሆኖ ቪዲዮ አሪፍ ከሚሆን ብላችሁ ብታስመርጡት ድምፁ አሪፍ ቢሆን ነው የሚላችሁ። ምክንያቱም ድምፁን ነው እየሰማ የሚማረው እንጂ እያየ አይደለም። እኛ የምንሰራው የሆነ አክት ነገር አይደለም። አክት ነገር ቢሆን ምናልባት አክቱን እያያችሁ ልትረዱ ትችላላችሁ። አክቲንግ ላይ ራሱ ድምፅ በጣም ወሳኝ ነገር ነው። ስለዚህ ድምፅ ላይ ያተኩሩ። ሌላኛው ደግሞ ቪዲዮ ሳቢ ለማድረግ የተለያዩ አንዳንድ አለፍ ብላችሁ ጽሁፍ ነገሮችን ማስገባት፣ የተለያዩ ጽሁፎችን አለፍ ብላችሁ ማስገባት፣ ይህም ቤዚክ ኤዲቲንግ ነው። አምስተኛው ህግ ደግሞ እንግዲህ ቪዲዮ ከለቀቃችሁም በኋላ ሊሆን ይችላል፣ ሳትለቁ በፊትም አሪፍ የሆነ ሳቢ የሆነ ተምኔል ወይም ደግሞ ምስል ማዘጋጀት ነው። ተምኔል ማለት ልክ ፖስተር በሉት፣ በቃ የመጀመሪያው ገጽ ላይ ይቀመጣል። የቪዲዮአችሁን እይታ ሊወስን የሚችለው አንዱ ነገር ምንድነው? ተምኔል ነው። ተምኔላችሁ በጣም ሳቢ ከሆነና ሰዎች ክሊክ እንዲያደርጉኝ ንኩኝ የሚል ከሆነ የሚያጓጓ ከሆነ ቀጥታ ሰዎች እየነኩት ይገባሉ። ከዛ በኋላ በደንብ አድርጎ ይታይላችኋል። ቪዲዮአችሁ ፐርፎርም ሊያደርግ ይችላል ማለት ነው። አንዳንድ ሰዎች የሚገራርም ቪዲዮ ትሰራላችሁ። አሁን ቻናላችሁን ቼክ ሳደርግ ተምኔላችሁ ግን በጣም የወረደ ነው። እኔ ቪዲዮውን ክሊክ ሳደርገው ተምኔላችሁን አይቼ ቪዲዮውን ክሊክ ሳደርገው ጀስት ለማየት ስለገባው ማለት ነው እንጂ ተምኔሉ የሚያስነካ አይደለም። ቪዲዮ የሚገርም ነው። የሚገርም የምግብ ስራ ነው። በቃ የምታስተምሩበት የምግብ ስራ
ወይ ደግሞ የሆነ ሌሎች ስራዎችን ነው ወይ ደግሞ የሆኑ ነገሮችን ነው የምታስተምሩት። ተምኔላችሁ ግን ዜሮ፣ እልም ያለ ዜሮ። በቃ አንዳንዱ ጭራሽ ተምኔል የለውም። ልክ ገና ቪዲዮውን ስትከፍቱት ቪዲዮ ነው የሚታየው ማለት ነው። ስለዚህ እንደዛ መሆን የለበትም። ተምኔላችሁ በደንብ መስራት አለባችሁ። ቪዲዮዎችን ሰርተናል። እነዛን ቪዲዮዎች በደንብ ቼክ አድርጓቸው። ቪዲዮ ተምኔል እንዴት መሆን አለበት፣ ተምኔላችን እንዴት መሆን አለበት፣ ስንት ቃላት እንጠቀም፣ ምን ያህል መርዘም አለበት፣ ምን ያህል አትራክቲቭ መሆን አለበት የሚሉትን ለምሳሌ ወሳኝ የሚባሉትን እዚህ ፓወርፖይንቱ ላይ አካትቻቸዋለሁ። ለምሳሌ በትንሽ ስልክም የሚታይ መሆን አለበት ተምኔላችሁ። ግዴታ እኛ በኮምፒውተር ስለሰራ ነው ወይ ደግሞ ሰፋ ባለ ስልክ ስለሰራ ነው ተምኔላችን እዛ ላይ ከታየ ትንሽ ስልኮች ላይ ይታያል ማለት አይደለም። ስለዚህ ትንንሽ ስልኮች ላይ ጎልቶ የሚታይ ጽሁፎችን መጠቀም መቻል አለብን። ከ3 እስከ 5 ቃል ብቻ ነው መጠቀም ያለብን። ከዚያ በላይ ብዙ የምደረድሩ በርካታ ቃላቶችን የምደረድሩ ሰዎች አሉ። እነዛ ከሆነ ጭራሽ ነው የሚጨናነቀው፣ አይታይም ማለት ነው። ስለዚህ ፎቶአችን በጣም ጥርት ያለና በጣም አሪፍ የሆነ ፎቶ መሆን አለበት። ያው እንደነገርኳችሁ ተምኔላችን ፖስተራችን ስለሆነ በደንብ ልንጨነቅበት ይገባል። ወደ 6ኛው ርዕስ ስናልፍ በጣም ሳቢ የሆነ ማራኪ የሆነ ሰዎችን ችግር የሚፈታ ርዕስ መጠቀም። ስለ ርዕስም ጸዴ ቪዲዮ ሰርተናል። ግን እዚህ ጋር ርዕሳችን ምን መምሰል አለበት የሚለውን ለማሳየት ያክል ተመልካቾች ያንን ርዕሳችንን ክሊክ አድርገው እንዲገቡ የሚያደርግ መሆን አለበት። ምንድነው ርዕሳችሁ ላይ ልታተኩሩ የሚገባው አንደኛው ነገር ተመልካቾች ያንን ርዕሳችንን ሊንክ ክሊክ አድርገው በመግባታቸው ምን አይነት ጥቅም ያገኛሉ? ርዕሳችን ላይ ይሄ መጠቀስ አለበት። አሳሳች ወይም ደግሞ ውሸት የሆኑ ርዕሶችን አለመጠቀም፣ አጓጊና በጣም ተመልካችን የሚስቡ ርዕሶችን መጠቀም። ስለ ርዕስም አንድ ቪዲዮ ሰርተናል። ያንን ቪዲዮ ገብታችሁ ቼክ ማድረግ ትችላላችሁ። ሁሉንም እዚህ ላይ ያስቀምጥላችኋለሁ፣ እንዲሁም ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እየገባችሁ ቼክ አድርጓቸው። በጣም ወሳኝ ቪዲዮዎች ነው እዚህ ቻናል ላይ እየሰራን ያለ ነው። ወደ መጨረሻውና 7ኛው ህግ ስናልፍ አናላይቲክስ ማየት ነው። ይሄ አናላይቲክስ ማየት ማለት ያው ቪዲዮ ከለቀቃችሁ በኋላ ነው ሊሆን የሚችለው። ቪዲዮ ከመልቀቃችሁ በፊት ምንም የምታዩት አናላይቲክስ የለም። ለምሳሌ አንድ ቪዲዮ ዛሬ ለቀቃችሁ፣ ያ ቪዲዮአችሁ እንዴት ነው ፐርፎርም እያደረገ ያለው? አሪፍ እየሄደ ነው? የቱ ጋር ነው ማስተካከል ያለባችሁ? አናላይቲክሱን ነው ቼክ የምታደርጉት። ሰዎችን እንዲስብ ያደረገው ምንድን ነው? ሰዎች ሪቴንሽናቸው እስከ ስንት ድረስ ነው? የት ድረስ ነው እያዩ ያሉት የኔን ቪዲዮ? ይህንን አናላይቲክሳችሁን በደንብ ቼክ ማድረግ አለባችሁ። ለምን? ለቀጣይ ቪዲዮአችሁ ግብአት ይሆናችኋል። ቀጣይ ቪዲዮ ላይ ማስተካከል ያለባችሁን ነገር በደንብ ታውቃላችሁ ማለት ነው። በዚህ መልኩ እንግዲህ እነዚህ 7 ህጎች በደንብ አድርጋችሁ ከሰራችሁባቸው እመኑኝ በቀላሉ ነው ቫይራል የምትወጡት። ማየት ትችላላችሁ። በጣም ብዙ ሪሰርች አድርገው ፖድካስት ቻናሎች የሚከፍቱ እንደዚህ በጣም ሪሰርች አድርገው ነው እነዛ ፖድካስት የሚከፍቱ ሰዎች ሪሰርች አድርገው ነው፣ ካሜራ ተከራይተው ነው በነገራችን ላይ ቪዲዮ ኤዲተር እንደዚሁም ተከራይተው ነው መጀመሪያ ኢንቨስት አድርገው ማለት ነው ቻናሉን ገና ሲከፍቱት። ከዛ ወዲያው ነው ቫይራል የሚወጣው። ለምን ይመስላችኋል? እነዚህን ሪሰርቾች መጀመሪያ ሰርተው ነው የሚጀምሩት። በቃ እነዚህ ነገሮች ቀጣይ ኢንተርቪው የምናደርገው ፖድካስታችን ላይ የምንጋብዘው ማን ነው? ምን አይነት ተጽዕኖ ሊያመጣልን ይችላል? ከዛ አንዱን ቪዲዮ ለቀው እንደጨረሱ ደግሞ አናላይቲክሳቸው ነው ያሉ። ምን አይነት አናላይቲክስ ነው? ምን ያህል እየተጓዘ ነው? ተምኔላችን እንዴት ነው መሆን ያለበት? ርዕሳችን እንዴት ነው መሆን ያለበት? በደንብ ነው ጥናት የሚያደርጉበት። ከዛን ኮንቴንት ፕላናቸው ቀጣይ የምናጋብዘው ይሄ ነው፣ ከዛ ቀጣይ የምንጋብዘው ይሄ ነው፣ እስከ 20 እስከ 30 አዘጋጅተው ነው የሚጠብቁት። አንዱ እንኳን ባይሳካ ሁለተኛው ይሳካ። በዚህ መልኩ ነው ቪዲዮአቸውን የሚያዘጋጁት። ስለዚህ እኛን አይነት ቻናሎችን ጥለውን ነው የሚበኑት። ለምን? እነሱ በደንብ ሪሰርች አድርገው ነው። አንደኛም ብርም ስላወጡበት ያው ብራቸው መመለስ ስላለበት ማለት ነው። እናንተም እንደዚህ ካደረጋችሁት ዩቲዩብ የማይቀይርበት ምንም አይነት ምክንያት የለም። ዛሬ ላይ እናንተ አሪፍ የምትሉት ዩቲዩበር ከዛሬ 4 እና 5 ዓመት በኋላ እልም ያለ ወይም ደግሞ አንድም ሰብስክራይበር የሌለው 0 ሰው ነው። ዛሬ ግን 500 600 ሚሊዮን ሰብስክራይበር አለው። ሚሊዮንስም ብር ያገኛል ከዩቲዩብ። ዩቲዩብ ላይ ስኬታማ ነው። ግዴታ እናንተ ዛሬ እኮ አይደለም ስኬታማ መሆን ያለባችሁ፣ የዛሬ 4 5 ዓመት ነው። ስለዚህ ዩቲዩብን ይህንን ነገር አይታችሁ በደንብ አድርጋችሁ መስራት ትችላላችሁ። ዩቲዩብ በጣም ቀላል ነው፣ ነገር ግን ጊዜ ይፈልጋል። በደንብ መስራት ይላል፣ መልፋት ይላል፣ መታተር ይላል፣ መትጋት ይላል። በደንብ መስራት መቻል አለባችሁ። ይህንን ማሰብና ማስተዋል ይኖርባችኋል። ቀጣይ በሌላ በሚገርም ቪዲዮ እንመጣለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አለባችሁ። በጣም ወሳኝ ጉዳዮችን ነው እያነሳን የምናወራው። ቀጣይ ደግሞ ስለምን እንስራላችሁ ኮሜንት ላይ አስቀምጡ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።